አሁን ለምሳሌ እሺ ነብዩ መሐመድ ነብይ ናቸው እንጂ እንትን አይደሉም አይደለ? ማለት እንደ ኢሳ አርጓቸዋል ነብዩ መሐመድን። አሁን ለምሳሌ ነብዩ መሐመድ ሞተዋሉ አላረጉም። ኢየሱስ ክርስቶስ ግን በእኛ እምነት አሁን ሞተ ማለቴ በገደሉት ከዛ በኋላ በሶስተኛውም ቀን ተነሳ። ግን ነብዩ መሐመድ አልተነሱማ ሞተው። ጠይቂና ጥያቄሽን ለማልሰልሽ መጨረሻ እንዳላቋርጥሽ ብዬ ነው። አዎ ማለት ነብዩ መሐመድ ሞቱ አልተነሱም። አሁን ክርስቶስ ግን ሞተ ከመቃብርም በሶስተኛውም ቀን ተነሳ። እግዚአብሔር እንዳለው ቃሉን ፈጸመ ማለት ነው። እንዴት ማለት የባቢሎንን እንትን አፈርሳለሁ በሶስተኛውም ቀን ገንብቼ ጨርሰዋለሁ ምናምን ሲል ማለት ነው። በሶስተኛው ቀን የራሱን መሞትና መነሳትን ነው ሲናገር የነበረው። ጨርሻለሁ። አውራ እስኪ ንገረኝ። ነቢያችን ሰለላሁ ዐለይሂ ወሰለም አላረጉም ወይ? በደንብ አድርገዋል። ነቢያችን ሰለላሁ ዐለይሂ ወሰለም እስከ 7 ሰማይ ድረስ አድርገዋል። መሲሁ ያረገው እስከ 2ኛው ሰማይ ድረስ ነው። እርሳቸው ከዚያ በኋላ 6 ሰማይ ጨምሪበት 7 ሰማይ ድረስ አድርገዋል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ለማ ዑሪጀ ቢ ኢለ ሰማይ ሳቢዓ ወደ 7ቱ ሰማይ ባረግኩኝ ጊዜ አሉ እንዳረጉ ለዚያው ከመልአኩ ገብርኤል ከጅብሪል ዐለይሂ ሰላም ጋር አብረው ያረጉበት ይሻላል አይደል? ሙስሊም 162 ላይ ታገኙታላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም አላረጉም ወይ? በደንብ አድርገዋል። ለዚያም ዒሳ ካረገበት በላይ ያ ስለ ኢየሱስ ክርስቶስ እንዲሁ ሞቶ መነሳት አውርተሻል። እንደው እንደ መጽሐፉ እና ኢየሱስ ክርስቶስ በራሱ አይደለም የተነሳው፣ አምላኩን ያስነሳው። ይሄን ታውቃለሽ አይደል? ባያስነሳው ኑሮ በስብሶ የሚቀር የፍጡር ስጋ ነበር። ባያስነሳው ኑሮ ጣፈንታው ምን ይሆናል ከተባለ በስብሶ የሚቀር ስጋ ነው። ይሄን ላሳይሽ፣ ያስነሳው አምላኩ ነው። ይሄን ታውቃለሽ አይደል? አሳየኝና ያስነሳው አምላኩ ነው። ይሄን ላሳይሽ። ከዚያ በኋላ ደግሞ እንደው ባያስነሳው ጣፈንታው ምን ይሆን ነበር ከተባለ በስብሶ ይቀር ነበር። እሱን ላሳይሽ። እሺ ይኸውና የሐዋርያት ሥራ ምዕራፍ 2 ቁጥር 32 ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምስክሮች ነን ይላሉ ሐዋርያቶች። ወደ 15 ቦታ ላይ በላይ አለ መጽሐፍ ቅዱስ ላይ እንዳለ አስነሳው። ማን ያስነሳው? አምላኩ ነው ያስነሳው። እሺ አብ ነው ያስነሳው። አብ እንዳስነሳው ራሱ አምላኩ እንዳስነሳው ነው ይላል። አብ እንዳስነሳው ራሱ አንድ ጥያቄ ማለት በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ይላል። እሺ ከሙታን ባስነሳው በማን? በእግዚአብሔር አብ። አይ ራሱን ያስነሳው እንዳይሉሽ ማለት ነው። ገብቶሻል? አይ አብ ነው ያስነሳው ብሎ ጳውሎስ ዘግቶታል። በቃ እና ይህ ነው። ሌላኛው ነገር ባያስነሳውስ ምን ይሆን ነበር ከተባለ በስብሶ እንደሚቀር ይናገራል። ያው ታይሻል እዚህ ጋር የሐዋርያት ሥራ እዛው ላይ ምዕራፍ 13 ቁጥር 34 ላይ እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲህ ከሙታን የታመነውን የዳዊትን ቅዱስ ተስፋ ሰጣቸዋለሁ ብሏል ይላል። እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው። እንግዲህ ባያስነሳው በስብሶ የሚቀር የሆነ የፍጡር ስጋ ነው። ክርስቶስ እንደማናችንም ፍጡር ናቸው። ነገር ግን ነብይ ነው፣ መልእክተኛ ነው። አምላክ ትልቅ ቦታና ደረጃ ሰጥቶታል። መልእክተኛም አድርጎታል። ተአምራትን ሰጥቶታል። ይሄን አንቀድም። ለእስራኤል ልጆች ተምሳሌት ነበር ወይ? አዎ ተምሳሌት ነበር። በጣም ምርጥ ነብይ ነበር። ይችላል። ነገር ግን እኔን አምልኩኝ ብሎ አልተጣራም። ያካል እኔን አምልኩኝ አላለ። ሳያዛቸው እንዴት ነው ሰዎች እርሱን ማምለክ? እርሱን መጣላት ነው። ክርስቶስ ምን አለ? ብትወዱኝ ትእዛዜን ትጠብቃላችሁ ነው ያለው አይደለ? በትእዛዙ መካከል አምልኩኝ የሚል አለ ወይ ነው ጥያቄው። በፍጹም የለም። ክርስቶስ ያን አንዱን አምላክ እንዲያመልኩ ነው ሰዎችን የሰበከው።